ቶሚ ተመችቶኛል ንገሩልኝ። የቶሚሻ ከሌሎቹ ጋር አቀያይመዋል፣ ከኔ ጋር ግን የሚያቀያየም ስራ አልሰራ። ስለዚህ ከኔ ጋር ቶሚ ለጠየቃችሁኝ አሪፍ ስራ ነው የሰራ። ኤኒዌይስ ምንም ችግር የለም። ዮኒ ማኛ አክቲቪስት ነኝ ይላል፣ ማኛ ነኝ ይላል እና ሃይማኖት ይቀይራል አለ። የት ቦታ ዋሸ? መች ዋሸ? ያልዋሸውን እኔ ጓርበር እንዴ? መች ዋሸ? ምንም አልሰደበኝም። ምንም ሜሎትዬ እንዴት ነች? አልሰደበኝም። ስለዚህ he was right። ወይ ዘንድሮ ምነው ጆሮዬ ድምፄ ነው ስሜ ነው። ቆይ እንዴ ወይኔ ነካ መጥፎ አላለም ወይ ቶሚዬ እኔ ካሁኑ ገብቼ ትሰማኛለህ? ካሁኑ ገብቼ ልጽፍ ነበረ ልጽፍ ጠፈት አድርጌ ላይቬ ከላይ ጀምሮ ማማ ኢትዮጵያ ልጆችሽ ጠሩኝ ብዬ ልጽፍ ነበረ። ራይ ረገጥ ምን አለ መጥፎ ነገር አልተናገር እንዴ እናንተ። ይሄ የመጣውን መሄደውን ረገጣ ነው እንዴ? መራገጥ የለም ሮስ እንደኔም ጻፍ። ማማ ኢትዮጵያ የሰጠችኝ ቃላቶች አሉ። ቆጆጆ ቶሚዬ እንመላለሳለን። ወይኔ ልጆችሽ ጠሩኝ ማማ ኢትዮጵያ። እኔ ለዚህ ህዝብ አገለግላለሁ። ለዚህ ህዝብ አገለግላለሁ። ለማገልገል ፈቃደኛ ነኝ ማለት ይህ ህዝብ አስባችሁታል? በሀሜቱን በሁሉ መሳተፍ ጥሩ ነው። አሁን ደግሞ በእንደዚህ ይሳተፋለሁ። ስጽፍ አድራለሁ። ማናጀር ወይኔ ጌታ ሆይ ህዝብ እየጠራኝ ነው እኮ ታውቃላችሁ። ጥሪ እኮ ነው። ቶሚዬ ጥሪን ተቀብለናል። እንመጣለን በቅርብ ከመንግስቱ እንዴ። እኔማ አንደኛ ወጪ አይደለሁ እንዴ? የዛ ሰውዬ እኮ አለ የሆነ ሰው ያወጣልን። እናቴ ወይኔ እኔን ብትሰሙት ጋይስ፣ እናቴ ትሙት እኔን ብትሰሙት። አጥቼ እኮ ነው የሚያቀነባብርልኝ አጥቼ። ወይኔ ጋይስ እኔን ብትሰሙት መቤቴን ያበደ ነበረ። እንዳለ የተጣላኋቸው መቤቴን ነው የምላችሁ። ሁሉ አሉ ቀንበር አድርጌ። ግን ማን ያግዘኝ እስኪ? ጥሪ እያስተላለፍኩ ነው። እባካችሁን በውስጥ አውሩኝ። በእግዚአብሔር ሮዚ እስኪ የምታውቂው ሰው ካለ እመቤቴን ግጥም አድርጌ ጽፌያለሁኝ። ግን ማን ያግዘኝ? ኤአይ ያግዘኝ። እኔ ግን ይህንን ህዝብ አላጭበረብርም። በራሴ ድምፅ ነው በራሴ ሁሉን ነገር ጠንቀቅ አድርጌ ለዚህ ማህበረሰብ ማቀበል የምፈልገው። እድገት ከዚህ ነው የሚመጣው። ማለት ማደጌን የምታውቁት ከስር ነው። በኤአይማ ከሆነ ጋይስ ህዝቡን ማበላሸት ነው። ዮኒን አናግሪው። ዮኒ የትኛው ማሪ ስሪያት? እሺ እሰራዋለሁ። ኧረ እኔ እሰራላችኋለሁ። ማሽቃበጥ ማን ብሎኝ? ማሽቋለጥ እኔ ቢሰድቡኝም ራሱ እሰራላችኋለሁ። ዝም ብሎ ራሱ ቢሰድበኝም ራሱ እሰራለት ነበር። ምን አለ ትንሽ ለከፍ ቢያደርገኝ። ትንሽ ሞቅ ደመቅ ይል ነበረ። ቲክቶኩ ትንሽ ነደድ ይል ነበረ። ምን አለ ትንሽ ጠቅ አታደርገኝም ነበረ? እኔ ስለምወዳቸው አንድ ቡግራም አለ ብሎ መስሚያዬን ጥጥ አድርጌ አለፈበት። ይሄኛው ግን ቶሚ ግን ላጣርጎ ሮስት ቢያደርገኝ ችግር የለው። ለመሰራችሁ የድሮ ዘፈኑንም ሰርቻለሁ። እሱ ናታል ምናምን ያሉትን ምንም ቢሆን ጉድናይት ነጁ ቴንኪው። ናኦሚ ነጁ ማን እንደሆንሽ ታውቂያለሽ የሚለውን ዘፈን እንዴት አይሉ ያልተረከኝ እኔ እንደውም በበፊት ይመስል እንዴት በቃ ዘፈኑ ላይ እንዴት ምን ይላል ታዲያ? ምን ችግር ጭዌ እኮ ነው በላቸው። አይገባም እንዴ? ይሄ አይገባሽም አንቺ። የውጪ ባይብሪ ሀቢቢ ያልተፈጠረ ነገር እኮ አይደለም እንዳለ የተፈጠረ ነገር እኮ ነው። ነቅንቅ ጋይስ ቦስ መጥቷል። እሺ እንዴት ይሻላል? እኔ ምንም እንደውም በድሮ ህይወቱ ነበር ማሚያረ ክፈልተው ብዙ አይነት ባለጌ ሰው አይቻለሁ። ብዙ አይነት በጣም ተናጋሪ ሰው አይቻለሁ። ግን እንደ ቢቦይቶም ተናጋሪና ቀመረኛ ሰው አይቻላቅ። በፍቅርሽ አስገረሽ ወደሽ በንጋባ ድንገተኛ ታመሽ ባልችሎ ዴባባ ቃሌን ኩላሊት ላይ አንዱን በለግስሽ ስድኝ ፈታሽኝ አይነን ላፈር ብለሽ ማን እንደሆንሽ ታውቂያለሽ። ከዚህ ሁሉ ህዝብ ጋር ተጣልተ ግን እንዴት ነው የምችለው? ከዚህ ሁሉ ቲክቶከር ጋር ተጣልተ እንዴት ነው የምችለው? ሰውን ባለነቁር
ብዬ አባብዬ ከቤትም አልወጣ ድብሬሽን ብዬ 1000 እንኪና 9000 ለኪሴ አልወርድም ያልኩበት ወረደ ምላሴ አስከፈ ጥርግርግርግር ግን ያረጋቸው። ግን በዚህ አጋጣሚ ላይ ለአንተም የሆነ ነገር ማለት እንደነበረብን ይሰማኝ። ሁለቴ አልቅሰ ፕሮፖዛል አድርገ አልቅሰ ደግሞ ተፋታል። ራሴን እውነቱን ልናገር ያልወጣልኝ ነገር ነው። እሱ ነው ግን አን እንደሆንክ ታውቃለህ ብለህ የሆነ ነገር ስለራስህ ማውራት ነበረብህ። ያ ነገር ተሰማኛለሁና ለማንኛውም ከዚህ በኋላ ለሚመጣብህ ነገር ቻለው። እኔ በጣም ተመችቶኛል። ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ። እሸቱ መች ሰው ነካ፣ እሸቱ መች ሰው ነካ። ቢቦይ ቶሚ የምትሰሙ ምን ልትሉ ነው? በቃ ቲክቶከሩ ሁሉ ጨርቁን ጥሎ ሊያብድ ነው ዘንድሮ። ለቢቦይ ቶሚ ይሄን ቪዲዮ አድርሱለት። ብትጠነቅ ገና ለገና ከሀገር ወጥቻለሁ ቲክቶከሮች አይደርሱ። አንድ ፓርት ብቻ ከቢቦይ ቶሚ ተመችቶኛል። የቱ እንደሆነ ራሳችሁ ድረሱበት። አንድ ፓርት ከቢቦይ ቶሚ ዘፈን አንድ ፓርቱ ተመችቶኛል። የሆነች ፓርት ሌላው ብዙም አይደለውም። አንዷ ፓርት ግን ተመችተኛለች። ራሳችሁ ድረሱበት። የትኛው እንደሆነች አላውቅም። ራሳችሁ አንድ ፓርት አለች ግን አለች በቃ በጣም ወድጄዋለሁ። በጣም የወደድኩት ፓርት ነው። ባይ ዘ ዌይ ቶሚ አፕሪሺየት ግን የሆነ ነገር ያልከው አለ። እነሱን እንደፈን እንወስደዋለን እንጂ አንድ ፓርት አለች ደስ ያለች ውይ ስጥት ያደረገበት በጣም ተመችቶኛል። ደውሎ አይነግረኝ እንዲህ ስራ አለኝ ብሎ በውስጥ ቢያወራኝ ኦኬ ዘፈኑን በዚህ ስታይል አስተካክል ምናምን ብዬ የሆነች ቀመር ቅመም አድርገህ ስራውን ቡም ታደርገዋለህ። እኛ በስራ ነው የምናሳየው። ኧረ የምር በስመ አብ ወወልድ ወመንፈስ ቅዱስ። አልበሜ ውስጥ ራሱ አንተን አካትቼ አላበላሸውም። ታሪካዊ ስራ ነው የምሰራው። ብሮ ተላለፍን፣ ማርያምን ተላለፍን እንዴ ናሆም ፎንቲያውን እና ጆሲ በነገራችን ላይ እንደሰሩት አይነት ናሆም ባያቆም ኖሮ ምናምን እሱ እንደዚህ አይነት ነገር ላይ መልስ ይሰጥልን ነበር። እሱም የሆነ ሻንቂሊ ነገር ነው። ጆሲ አላቆመም ድስም ነበር። ኧረ ግን ይመቻት ያራዳ ልጆች አርግላት ማርያምን መስራቴን ያሳየኝ ጎበዝ ልጅ መሆኔ ራሴን ቼክ እንዳደረገው ነው ያደረገኝ። የምር ከሆነ ትንሽ አመት በፊት በፍላሽ የነሱን ቫይን አስጭኜ ከልጆች ጋር ሶፋ ላይ ተደርድሬ አይ ነበር። እነዛ ልጆች ራሳውን ምን ይላሉ? ማርያም ምን አይ ፕራውድ ኦፍ ዩ ስቲቭ መቤቴን ወይ መዳና ስቲፎዬ ትመቸኛለህ የኔ አባት፣ እኔም ትመቸኛለሽ ሳቲ። እስቲ ሲል አምላክ